ቪዲዮን ላይክ በማድረግ ያው ቻናሉን ሰብስክራይብ በማድረግ ጀምሩ። የዚህን ስራ ሊንክ ለምትፈልጉት መጀመሪያ ኮመንት ላይ አስቀምጫችኋለሁ። በዚህ ኮመንት ገብታችሁ መጀመር ትችላላችሁ። ለሌሎችም ሼር በማድረግ ተጠቃሚ ትሆናላችሁ። የቪዲዮውን ሼር በማድረግ እና ላይክ በማድረግ እንድትጀምሩ በአክብሮት እጠይቃችኋለሁ። አሁን ወደ ቪዲዮ እንገባለን ማለት ነው። ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች፣ ዛሬም በጥሩና በአዲስ ስራ መጥቻለሁ። ስራው ምንድነው? እንዴት አድርገን መስራት እንችላለን? እስከ ቪዲዮ መጨረሻ ላይ ተከታተሉን። የምሰራቸውን ስራዎችን በሙሉ አሳያችኋለሁ። የምሰራ ስራ የማይከፍል የማይጠቅም ስራን እዚህ ቻናል ላይ ሼር አላደርግም። የተጠቀምኩትን ያገኘሁትን እና ለሌሎች ሼር ማድረግ የምፈልገው፣ ስለዚህ በታማኝነት በእምነት ስሩ ታገኙበታላችሁ። በጣም አሪፍ ስራ ነው። ስራው ምንድነው? ስራውን በትክክል አሳያችኋለሁ እንዴት ተደርጎ እንደሚሰራ። ይቻላል ፕላስ ምልክት ያለበት ወይስ የደወል ምልክት ያለበት ሰው ካለ ደወል ምልክቷን ካነ ሰብስክራይብ ያደርግ። በዛው ተከታታይ ቪዲዮዎቹ እንዲደርስ ኖቲፊኬሽኑ ኦፕን ይሆናል ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጉ። ስራውን በትክክል የሚያሳያቸው ይሆናል። እነኚህ ስራዎች በትክክል የሚከፍሉና በፔፓል ነው የሚከፍቱት። ፔፓል መክፈት የሚፈልግ ሰዎች ካላችሁ ፔፓል እንዴት እንደሚከፈት የፔፓል አከፋፈትን ከፈለጋችሁ ጠይቁልን። እኔ ባለው ቪዲዮ ሰርቼ ልካችኋለሁ ማለት ነው። ስለዚህ ይሄን ይሆናል። አፑ ይሄን ይመስላል። ካር ገም ነው። ማጂክ ካር መኪናውን በመንዳት ብቻ ነው የምንሰራው። ለምሳሌ እዚች ጋር አለች እቺኛዋን ስታር የምትለዋን በመጠቀም ምን ማድረግ እንችላለን? ጌሙን ኮንቲኒየስ ማድረግ እንችላለን ማለት ነው። ከዛም በኋላ እቺኛውን ከተጠቀመን በኋላ እንደዚህ እናስጀምራለን። ካስጀመረን በኋላ በዚህ ሁኔታ ይሄዳል። ወደ ጎን መምጣት ሲፈልግ ወደ ጎን ማምጣት ነው። ይሄ መኪናዎቹ ሲመጡ ፍሬን ሳብ ወደ ኋላ ሳብ ማድረግ ነው የሚያስፈልገን ማለት ነው። ስለዚህ እንዲህ እያለን ማሳለፍ ነው። እኔ እንዳያችሁት ከሆነ በጥሩ ሁኔታ ሰርቼበታለሁ። ሌቭልም እንዳያችሁት ነው። በትክክል አሳያችኋለሁ። ይሄው ደግሞ ሌሎችን ለማድረግ ምን ያስፈልጋል? እነኚህን ኤዶችን በማየት ፍሪ ኤድስ እንዳያችሁት ከሆነ ማለት ነው። እነኚህን ኤድ ለማየት ጋስ ፍሪ ጋስ ነው የምለው። ፍሪ ጋስ እንደ ነዳጅ እንደመሙያ ማለት ነው። እነኚህ ዶላሮችን የሚሰጥ ነው። ይሄ 0.10 የሚሰጥልኝ ይሆናል ማለት ነው። ስለዚህ በዚህ ሁኔታ ይሄኛውን ቪዲዮ በማየት ቪዲዮ ረጅም ቪዲዮዎች ሊኖሩ ይችላሉ። ረጅም ቪዲዮ ከመጣ ቪዲዮን አይቼ ጨርሻለሁ። አይቼ ስለጨረስኩት በዚያው ያንን ዶላር መቀበል እችላለሁ ማለት ነው። እንዲህ ሲያደርግ ዶላሩን ወደ ዶላሬ ማምጣት ይችላል። እንዳያችሁት ከሆነ በዚህ ሰዓት አሁን ስንት ዶላር አለኝ? 21 ዶላር አለኝ። 21 ዶላር ነው ያለኝ ማለት ነው። እንዳያችሁት እዚህ ጋር ስንት ዶላር አለኝ? 21.95 ኦልሞስት ወደ 22 ዶላር የሚሆን ዶላር ነው እዚህ ጋር ያለው ማለት ነው። ቀጥሎ ምን አለ? ከፈለግን ውስጥ ገብተን ማየት እንችላለን። ከዚህ በፊትም 20 ዶላሩን አውጥቻለሁ። 20 ዶላሩን ካወጣሁት በኋላ በድጋሚ እዚህ ጋር ምን አለ? 40 ዶላር ዊዝድሮ አድርጌ ቦክስ እየከፈትኩ ነበረ። እነኚህ ቦክስ ብቻ አንድ ቦክስ ብቻ ነች የቀረችው ማለት ነው። አንድ ቦክስ ብቻ ነች የቀረችው። እሷን ወይ ዛሬ ወይ ባለው ሰዓት ላይ ጨርሼ 40 ዶላሩ ወደ ፔፓሌ ሪሲቭ የሚደረግበት ነው ማለት ነው። ሌላ ደግሞ ይሄው አሁን ድጋሚ ደግሞ ከሱ ጋር የሚሄድ የሚችለው 21 ነጥብ ቅድም ያሳየዋቸው ዶላሮች እነኚህ ናቸው። እነኚህ ዶላሮችን ሰው በመጋበዝ አንደኛው ሰው በመጋበዝ እና ዴይሊ ታስኮችን በመስራት ነው። ዋነኛው እና አንደኛው ለእናንተ ዋናው አላማ የሚሆነው ስራ የቱ ጋር ነው ያለው? ይህ ስራ ያለው የት ነው? ይህ ስራ ያለው ወዴት ይመስላችኋል? እዚህ ጋር ነው። ሚሽን የሚለው ላይ ገብታችሁ ዴይሊ ታስኮችን መስራት አለባችሁ። አሁን እኔ ራስን አልሰራውም። በየቀኑ የገባ ያለውን ታስኮችን መስራት አለባችሁ። ቪዲዮዎችን በማየት የተለያየ ቪዲዮዎችን በማየት ሌቭሎችን በማሳደግ ስትጫወቱ በቀን ኦልሞስት ወደ
30 ሌብል በላይ መሆን አለበት ማለት ነው። ከ30 በላይ ኮሙኔቲቭ ቪዲዮዎችን እነኚህ ቪዲዮዎችን ስንት ቪዲዮ ነው ማየት የምትችሉት? 10 ቪዲዮ ግን ጌም መኪና እየነዳችሁ ይመጣል። ያኔ የሚመጣው ቪዲዮዎችን በማየት ለእናንተም ማስታወቂያ በማየት ይከፍላል። ሁለተኛ እዚህ ጋር ታስካችሁን ይከፍታል ማለት ነው። ሌላ ሌብል ፓስ 30 ላይ መድረስ አለባችሁ። ሌላም አሁንም ታይም ኦንሊ ታይም እነኚህም 30 ናቸው። እነኚህን መክፈት አለባችሁ። ኤቭሪዴይ ቪዲዮዎች 5 አላቸው። እነኚህ ቪዲዮዎችን ማየት አለባችሁ። ኔክስት ደግሞ ኢንቪቴሽን በቀን 5 ሰው ብትጋብዙ አንዳንድ ትኬት ይሰጣል ማለት ነው። ያና እነኚህ ትኬቶች ናቸው። እነኚህ ትኬቶች ናቸው ሄዶ ለእናንተ ብዙ ጊዜ የሚሰጡት ማለት ነው። ትኬቶች እነኚህ ትኬቶች ይሰጣሉ። ዴይሊ ትኬት ለማግኘት የሚያስፈልገው ምንድነው? አሁን ለምሳሌ አንድ ትኬት ስታገኙ ምን ያሳያል? እዚህ ጋር ስትመጡ ትኬት የሚያሳየው ነገር ይሆናል። እዚች ጋር አያያችኋል። እቺ ትኬት ምልክት ያለባት 10 ትኬት ነው። አሁን ለኔ የቀረኝ ያንን $40 ወደኔ አካውንት እንዲገባ የቀረኝ 10 ትኬት ነው። 10 ትኬት ካልሆነ ስንት ነው? 25 ሰው ነው የፈለገኝ ማለት ነው። የመጨረሻ ሌብል ማለት ነው። የመጨረሻ ቦክስ ለማስከፈት ይሄን ይመስላል የቀረልኝ። ይሄንን በማለት በቀላሉ ጌሞችን በመጫወት ሌብል በማሳደግ እንዳያችሁት ከሆነ የኔ ሌብል አሁን ወደ ስንት ነው ያለው? 1238 ምናምን ደርሻለሁ። እናም እየተጫወትኩ ነው የሚደርሰው ማለት ነው። መንገድ ላይ የምታገኛችሁ ኮይኖችን ሲሰበስቡ እዚህ ጋር ይሰጣል። ይሄንን መውሰድ ትችላላችሁ። እንዲህ በማድረግ እንዲህ እያላችሁ መውሰድ ትችላላችሁ። ግን እነኚህን ለብቻ የራሱ ነው የሆነ አሁን ስንት ነው? ባለፈው $1 ከምናምን ካወጣ በኋላ አሁን 650K ምናምን አለ። ይሄ ለብቻ ዊዝድሮ ማድረግ ይቻላል። ለብቻ ራሱ ማለት ነው። ይሄ ቦክስ መክፈት ምናምን አያስፈልግም። በራሱ ጊዜ የሚገባ ነው የሚሆነው። ስለዚህ ይሄን ይመስላል። ምርጥና አሪፍ ስራ ነው። ተከታትላችሁ ሰርታችሁ ውጤታማ ሁኑ። ግን ነገሮቹ እየቆየ ሲሄድ እያጣበቀ ይመጣል። ህጎችን እያጣበቀ ይመጣልና እንደዚህ ከማለቱ ፈጥኖ ደርሶ ፈጥኖ ገብቶ መስራት አስፈላጊ ነው ብዬ ነው የምገምተው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና ቪዲዮዎችን ላይክ በማድረግ እንድትጀምሩ በአክብሮት እጠይቃችኋለሁ። አዳዲስ ቪዲዮዎችን እና አዳዲስ የኦንላይን ስራዎችን ማየት ማግኘት ከፈለጋችሁ ትክክለኛ ፔጃችን ነው። ተከታተሉን፣ ከኛ ጋር ይሁኑ። እናመሰግናለን። መልካም የስራ ጊዜ እንዲሆንላችሁ እመኛለሁ። እንደዚህ ጌሞችን በመጫወት አንዳንዴ ለመዝናናት፣ ሁለተኛ ደግሞ ገንዘብ ለመስራት ስለምጠቅማችሁ እየተዝናናችሁ ገንዘብ ስሩ። እየተዝናናችሁ ምን አድርጉ ነው? ገንዘብ ስሩ ነው። ሌላ ነገር የለንም። አመሰግናችኋለሁ። መልካም የስራ ጊዜ ይሁንላችሁ።